ሰላም እንደምን አላችሁ ቤተሰቦቼ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ያላችሁበት የእግዚአብሔር ፍጹም ሰላም ይብዛላችሁ እላለሁ ቤተሰቦቼ። ይህ የእናቴ ዩቲዩብ ቻናል ነው። እንኳን ወደ እናቴ ዩቲዩብ ቻናል በሰላም መጣችሁ እላለሁ ቤተሰቦቼ። ስለመጣችሁ ስለመረጣችሁኝ አመሰግናለሁ። ክብር ይስጥልኝ። ዛሬ በፌስቡክ ላይ እንዴት ቪዲዮዎችን በአውዲዮ እና በቪዲዮ ማውረድ እንደምንችል በቀላሉ አሳያችኋለሁ ቤተሰቦቼ። በጣም ቀላል በጣም አሪፍ ነው። ደስ የሚል አፕ ነው። እሱን ቀጥታ ወደ አፕ ሄደን እንዴት ፌስቡክ ላይ በቀላሉ በጣም ብዙ ፕሮሰስ የሌለው እንዴት ማውረድ እንደምንችል አሳያችኋለሁ። ባለፈው አሳይቻችሁ ነበረ እንዴት ከዩቲዩብ ላይ እንዴት ራሱ አፕ ማለት ነው ራሱ አፑ እንዴት በቪዲዮ በአውዲዮ ማውረድ እንደሚችል ማለት ነው። እና ዛሬ ደግሞ ራሱ አፑ ባለፈው ያወረድኩት አፕ አለ። እናንተ ባለፈው ያላያችሁ ሰዎች ዛሬ ማውረድ ትችላላችሁ። እንደገና አፑ ከሌላችሁ አፑን አውርዱት። ካላችሁ ደግሞ ፌስቡክ ላይ እንዴት ቪዲዮዎችን በአውዲዮ እና በቪዲዮ ማውረድ እንደምንችል በቀላሉ አሳያችኋለሁ ቤተሰቦች። ቀጥታ የምንሄደው ወደ ጉግል ክሮም ነው። ጉግል ክሮም ላይ እንገባለን። ሰርች ማድረጊያዋ ላይ ማለት ነው። ሰርች ማድረጊያዋ ላይ ስናፕ ዩቲዩብ ላይ እናወርዳለን። ስናፕ ዩቲዩብ እዚጋ ስናፕ ዩቲዩብ ዳውንሎድ አፕሊኬሽን ይለኛል። እናንተ ስናፕ ዩቲዩብ ስትሉት ራሱ ያወርዳል። እዚጋ ስናፕ ዩቲዩብ ብትላችሁ ሰርች ታደርጉ ያወርድላችኋል። እኔ ስናፕ ዩቲዩብ ዳውንሎድ የሚለውን ነካዋለሁ። ከዛ በዚህ መልኩ ይመጣላችኋል ማለት ነው። ከዛ እቺ መጀመሪያዋን እቺ ነካታለሁ። እንደዚህ ነካታለሁ ማለት ነው። ከዛ ቀጥታ እስከ ነው የምወስደኝ ዳውንሎድ ስናፕ ዩቲዩብ ይለኛል። እቺን ማለት ነው። እቺን ነካታለሁ። ነካዋት ማለት ነው። ከዛ ዳውንሎድ አጌን ይለኛል። እቺን አጌን ነካታለሁ። ከዛ ያችሁት እዚህ ጋር ዳውንሎድ ፋይል እያለኝ ነው። ያችሁት ኦኬ ኦፕን ልበለው። እዚህ ጋር ኦፕን ያችሁት አፑ በዚህ መልኩ ይመጣልኛል ማለት ነው ቤተሰቦች። ከዛ ጎት አፕ ኢንስቶል በይውልኛል። እዚህ ጋር ራይት አደረጋትና ኢንስቶል አደርገዋለሁ። ኦፕን በይውልኛል። ኦፕን አደርገዋለሁ ማለት ነው። ቀጥታ ሲከፈት በዚህ መልኩ ይመጣል ማለት ነው። ስለዚህ ዛሬ የፈለኩት እኔ ከፌስቡክ ላይ ቪዲዮዎችን በአውዲዮ እና በቪዲዮ እንዴት አድርጌ ማውረድ እንደምችል ነው ማሳያችሁ ቤተሰቦች። በጣም ቀላል ነው። በጣም ቀላል ነው። ስለዚህ አሁን ቀጥታ ወደ ሰርች ማድረጊያው ጋር የምሄደው እዚህ ጋር አሁን ዩቲዩብ ይላል፣ ሙዚክ ሞር የሚል አለ። ባለፈው ስለዚህ አፕሊኬሽን አሳይቻችኋለሁ። ያላያችሁት ደግሞ ቪዲዮውን ወደ ኋላ መለስላችሁ ማየት ትችላላችሁ። እና ቀጥታ ሰርች ማድረጊያው ላይ ነው የምሄደው። እንደዚህ ሰርች ማድረጊያውን ስነካት ይኸውላችሁ ዩቲዩብ ላይ እንዴት አድርጌ እንደማውረድና ኢንስታግራም፣ ፌስቡክ ላይ ቲክቶክ እንዴት እንደሆነ አሳያችሁ በቀደም ተከተል ወደፊት አሳያችኋለሁ። ዛሬ ግን የፈለኩት እኔ ከፌስቡክ ላይ እንዴት ቪዲዮዎችን በአውዲዮ በቪዲዮ ማውረድ እንደሚቻል በቀላሉ ነው ማሳያችሁ። አሁን ቀጥታ ፌስቡክ ላይ ነው የምገባው። ያው ፌስቡክ ላይ እገባለሁ ማለት ነው። እችን እንደዚህ አለው ፌስቡክ ላይ እገባለሁ ማለት ነው። እና ከታች ላይ ጌት ፌስቡክ ፎር አንድሮይድ ኤንድ ዘ ፓወር ፋስት ላይ እነካለሁ። ቀጥታ ወደ ፌስቡክ ነው የሚያስገባኝ። ያችሁት ፌስቡክ ላይ ያስገባኛል ማለት ነው። ቀጥታ ፌስቡክ ላይ የኔ ቪዲዮዎቹ ያሉት ታች ነው ተሰራው። ቪዲዮዎቹ ያሉት እዚህ ጋር ነው እና እቺ ቪዲዮዋን እነካለሁ። ቪዲዮዋን በቃ አሁን እዚህ ጋር ቪዲዮዎቹ እየመጡልኝ ነው። እቺ ልጅ ግን በጣም ነው የምወዳት። ማርያም ታሪክ በጣም ብዙ ነው የምትናገረው። በጣም ነው የምወዳት እቺ ልጅ የምታውቋት ከሆነ ማለት ነው። እና ቀጥታ የዚችን ቪዲዮ ነው ማውረድ የምፈልገው እኔ። ያው እንደዚህ ጫናዋለሁ። ከዛ ወዴት ነው የምንሄደው? እዚህ ጋር አፕሊኬሽኖቹ እንደዚህ ደረደሩና ከላይ ጋር ሞር የሚለውን ነካዋለሁ ማለት ነው። ያው ሞር የሚለውን ነካዋለሁ። ከዛ ወደ ስናፕ ዩቲዩብ ነው ይዞ የምሄደው። እቺት ወደ ስናፕ ዩቲዩብ ይወዳለሁ ማለት ነው። ከዛ በፋስት አውዲዮን ማውረድ የምትፈልጊው ወይስ በፋስት ቪዲዮን ማውረድ የፈለግሽው አለኝ። እስኪ እኔ በቪዲዮ ላውርድ ወይም በአውዲዮ ይሄን ቪዲዮ በአውዲዮ ላውርድና ላሳያችሁ። ቀጥታ ስለነካሁት ይሄን ፋስት የሚለውን ቀጥታ አሁን ይሄ ፋስት የሚለው በጣም ቪዲዮ እንትን አሪፍ ሆኖ ወይም ጥራት ያለው ቪዲዮ መሆን ነው ፋስት የሚለው እና ሲወርድ ደግሞ በጣም ቶሎ
ነው የሚወርደው፣ አይቆይም፣ ይዘገይ አይደለም ማለት ነው። ሁለተኛው ክላሲካል ኤምፒ የሚለው ደግሞ ትንሽ እሱ ጥራት የለውም፣ ለማውረድም ትንሽ ጊዜ ይጠብቃል ማለት ነው። ስለዚህ እኔ የፈለግኩት እኔ በአውዲዮ ማለት ነው ማውረድ ነው የፈለግኩት። እነካዋለሁ፣ ይኸው ይውለኛል። ያችሁት ቀጥታ ያወርድልኛል። አያችሁት? እዚህ ጋር ይኸው ወረደ። ማርያምን ይኸው ወረደ። እኔ ማስታወቂያ የገባብኝ ነው። ያው ወረደ ራሱ ሜሴጅ እየሰጠኝ ነው ከላይ ማለት ነው። ማስታወቂያ በጣም ያስቸግረኛል እኔ እውነት ለመናገር። ያው እዚህ ጋር ያችሁት ያው እዚህ ራሱ መመለስ እንችላለን። ተመልሰን ራሱ አሁን ማግኘት እንችላለን። እኔ በጣም ሙዚቃዎች ምናምን ማገኘው እዚህ ላይ ስለሆነ እዚህ ላይ ገባው። ያው እሷ እዚህ ጋር ቁጭ ብላለች ማለት ነው። ያው እንዳለ እኔ ገላጮችን እነዚህ ናቸውና ያው እዚህ ላይ ማለት ነው። ያው ፌስቡክ ላይ እግዚአብሔርን ምንም ማስታወቂያ የሌለው ምንም ነገር የሌለው እንደዚህ አድርጌ አወርዳለሁ ማለት ነው። ቤተሰቦችን በጣም በጣም ቀላል ነው። ስናፕ፣ ዩቲዩብ አወርዳችሁ ብዙ ነገር መጠቀም ትችላላችሁ። ከቲክቶክ ቀጣይ ደግሞ ከቲክቶክ ላይ እንዴት ማውረድ እንደምንችል ቪዲዮዎችን በአውዲዮም በቀላሉ አሳያችኋለሁ። ቤተሰቦች ስለመጣችሁ አመሰግናለሁ። በያላችሁበት ፍጹም ሰላም ይብዛላችሁ። ቪዲዮውን አይታችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰቦች አመሰግናለሁ ስለነበረ ቆይታ። ሰላም እግዚአብሔር ይብዛላችሁ። በጣም አመሰግናለሁ። ሰላም ሁኑልኝ ቤተሰቦች።